በአንድ ጥቅጥቅና ጸጥተኛ ጫካ ውስጥ ትኖር የነበረች አንድ ትንሽዬ ወፍ ነበረች። አንጸባራቂ ላቦችና ቅን ልብ ነበራት። ነገር ግን አንድ ለየት ያለ ልምድ ነበራት። በየቀኑ ማንኛውንም ጥሩም ሆነ መጥፎ፣ አስደሳችም ሆነ አሳዛኝ ነገሮች ሲገጥሟት በትንንሽ ድንጋዮች ላይ እየጻፈች በከረጢት ታስቀምጣለች። እርሷም ይህንን ለምን እንደምታደርግ ስትጠየቅ ጥሩ ትውስታዎች ደስተኛ እንደሆን ይረዱኛል፣ መጥፎ ገጠመኞች ደግሞ ለወደፊት እንዳልሳሳት ይረዱኛል ብላ ትመልሳለች። እናም በየቀኑ አዳዲስ ድንጋዮችን እያነሳች ገጠመኞቿን እየጻፈች በያዘችው ከረጢት ውስጥ ትጨምራለች። እናም በሄደችበት ቦታ ሁሉ ይዛው ትሄዳለች። በመጀመሪያ ላይም ሁሉ ነገር ጥሩ ይመስል ነበር። የየዕለቱ ትውስታዎቿን እየመዘገበች ትይዝ ነበር። እናም ለወደፊቱ ይጠቅመኛል ብላ ታስብ ነበር። ነገር ግን ቀናቶች እያለፉ ሲመጡ ከረጢቷ ክብደቱ እየጨመረ መጣ። ቀስ በቀስም ክንፎቿን እየጎዳው መጣ። ይሄ ሁሉ ነገር ቢፈጠርም እንኳን እሷ ግን ድንጋዮቹን መሰብሰቧን አላቆመችም ነበር። ከዕለታት አንድ ቀን አንድ አስተዋይ ጉጉት በመንገዷ ላይ ታገኛለች። ጉጉቱም ለምንድነው ይሄን የሚያክል ከረጢት ተሸክመሽ የምትዞሪው ብሎ ጠየቃት። ትንሿ ወፍም ፈገግ ብላ ይህ ከረጢት ደስታዬን፣ ሐዘኔን፣ ህመሜን፣ ከፍታዬንና ውድቀቴን በአጠቃላይ መላው ህይወቴን የያዘ ነው። ጉጉቱም አሁን አንቺ እየኖርሽ ያለሽው አሁንን ነው፣ ነገር ግን ትላንትናን ተሸክመሽ መዞርን ለምን ፈለግሽ ብሎ ጠየቃት። ትንሿ ወፍ ግን ጥያቄውን አልተረዳችውም ነበር። ስለዚህ ከረጢቷን ይዛ ተነስታ መብረር ጀመረች። ሳምንታት አለፉ። አሁን ግን ከረጢቷ እጅግ ሞልቶ ስለነበር ከረጢቱንም ይዛ ከመሬት መነሳት አቃታት። በላይዋ ላይም ቀኑ መሽቶ ዝናብም እየዘነበ ነበር። እርሷም በብዙ ትዝታ የተሞላውን ከረጢቷን ለማንሳት ትግል ጀመረች። ከብዙ ትግል በኋላ ደክማ ራሷን ስታ ወደቀች። ለወደፊቱም ይረዱኛል ብላ የሰበሰበቻቸው ትዝታዎች ሕይወቷን ሊነጥቋት ተቃረቡ። በዛች ሰዓት ጉጉቱ በአካባቢው ሲያልፍ አይቷት ወደ እሷ ይመጣል። በተመለከተው ነገርም እጅግ ያዝናል። እርሷንም አንስቶ ወደ ቤቱ ይወስዳታል። ስትነቃም አይኗ ከረጢቱን መፈለግ ጀመረ። አስተዋይ ጉጉትም ይህንን አይቶ እንዲህ አላት፣ ትዝታዎች ሊረዱን ሊያግዙን እንጂ ሸክም ሆነው ሊያሰቃዩን፣ ወደኋላ ሊያስቀሩን እንዲሁም ሊያጠፉን አይገባም። ከዚህ በኋላ ትዝታዎችሽን መሸከም አያስፈልግሽም፣ ቀሪ ዕድሜሽን በነፃነት መኖር ትችያለሽ ብሎ መከራት። እርሷም ከዛን ቀን ጀምሮ በሰላምና በነፃነት መኖር ጀመረች። እኛም አንዳንድ ጊዜ በሕይወታችን ስላለፉ ጥሩም ሆነ መጥፎ ነገሮች አብዝተን እናስባለን። አብዝተንም ባሰብን ቁጥር ውስጣችን እየደከመና እየታመመ ይመጣል። እናም ዛሬም መኖር እና መደሰት ያቅተናል። ወደፊትም መጓዝ ሲከብደን ራሳችንን እናገኘዋለን። ልክ እንደ ትንሿ ወፍ ብዙዎቻችን በሕይወታችን ያለፉትን ነገሮች ተሸክመን እንኖራለን። በሕይወታችን የተከሰተውን ነገር መለወጥም ሆነ መቀየር አንችልም። ነገር ግን አሁናችንን በጥሩ ሁኔታ መኖር እንችላለን። ስለዚህ ያለፈውን ነገር ትተን ወደፊት መጓዝ አለብን።